ጀግናው የመከላከያ ሰራዊት ከምን ጊዜውም በላይ ኢትዮጵያን ለመታደግ ለመጠበቅ በቂ ዝግጅት እንዳላችሁ እናውቃለን። ይህ ተቋም ሰላም የሚያስከብር ብቻ ሳይሆን ልማት የሚያመጣ፣ ኢንዱስትሪ የሚያስፋፋ፣ ከችግር የሚያወጣ፣ የሚመራመር፣ የሚፈጥር ለኢትዮጵያ ብቻ ሳይሆን ለቀጠናው የሚመጥን ጠንካራ ተቋም መገንባታችን ይታወቃል። የሀገራችን ኢትዮጵያ ታሪክ መሰረቱ ወታደር ነው። ኢትዮጵያ የምትባል ሀገር ከነ ታሪኳ ደርዝ ያለው ታሪክ አንስተን ልንናገር ከሆነ ከውትድርና ታሪክ ብዙ አንርቅም። ሀገር የሚባል ነፃነት ያለው ቦርደር ያለው በኮሎኒ ያልተገዛ የሚባለው አሁን የምናውቀው ቅጥር የተፈጠረው በወታደር ሶቨርኒቲ የምንለው ወታደር ያቆየው ታሪክ ነው። ነፃነት የምንለው ወታደር ያቆየው ታሪክ ነው። በብዙ ዘርፍ ቢታይ የኢትዮጵያ ታሪክ ሲቀዳ ዋናው የሚገኘው ኒውክለሱ የወታደር ታሪክ ነው እና ኢትዮጵያ ስንል በውስጡ የምናየው ሀገሩን የሚወድ ስለ ሰፈሩ ሳይሆን ስለ ሀገሩ የሚያስብ የሀገሩን ክብደት በጥልቀት የሚያይ ወታደር ታሪክ ማለት ነው የኢትዮጵያ ታሪክ ማለት ነው።